በቅድሚያም ለሐጅ ከተጓዙ ኢትዮጵያውያን መካከል የ5 ሰዎች ህይወት ማለፉን መጅሊሱ አስታወቀ። ለሐጅ ከተጓዙ ኢትዮጵያውያን መካከል የ5 ሰዎች ህይወት ማለፉን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ምክር ቤቱ ባወጣው መግለጫ በሳውዲ በተከሰተ ከባድ ሙቀት ምክንያት በኢትዮጵያውያን ሁጃጆች ላይ ጉዳት አልደረሰም ብሏል። በሙቀቱ ሳቢያ የተጎዱ ባይኖሩም በመኪና አደጋ አንድ አባት ሲሞቱ 4 ሰዎች በህመም ህይወታቸው አልፏል ሲል በመግለጫው ማስታውቋል። በሂጅራ አቆጣጠር በ1445ኛው የሐጅ ስነ ስርዓት የተሳተፉ የኢትዮጵያን እንዳመጣጣቸው እንደሚመለሱ ምክር ቤቱ አስታውቋል። በዘንድሮ የሐጅ ስነ ስርዓት በከባድ ሙቀት ምክንያት ህይወታቸው ያለፉ ሰዎች ቁጥር ከ1000 መሻገሩን በትናንትናው ዕለት ይፋ መደረጉም ይታወሳል። በዚህም እስካሁን የገቡበት ያልታወቁ ሁጃጆችን ፍለጋ እንደቀጠለ መሆኑ ተገልጿል። ከ1.5 ሚሊዮን በላይ የውጭና ከ300,000 በላይ የሳውዲ ዜጎች የተሳተፉበት የዘንድሮ ሐጅ በከፍተኛ ሙቀት ተፈትኗል። የሀገሪቱ የሜትሮሎጂ ማዕከልም በዚህ ሳምንት የመካ ሙቀት 51.8 ዲግሪ ሴልሺየስ መድረሱን መግለጹ ይታወሳል። በዚህም እድሜያቸው የገፉና የተለያዩ ህመም ያሉባቸው ከ1000 በላይ ሁጃጆች ህይወታቸው ሲያልፍ ከ2700 በላይ የሚሆኑት ደግሞ ሆስፒታል ገብተው እየታከሙ መሆኑም ተገልጿል።